ገራሚው የቀድሞ የሊቨርፑል ተጫዋች የነበረው አሌክሳንደር አርኖልድ የአሁኑ የሪያል ማድሪዱ ተጫዋች የሆነው አሌክሳንደር አርኖልድ ንግግር። አሌክሳንደር አርኖልድ ከትላንትናው የሊቨርፑልና የሪያል ማድሪድ ጨዋታ በኋላ እንደዚህ በማለት ተናግረዋል። በእርግጥ ይቺ ምድር ለፈጣሪዋ እንኳን የምትመች አይደለችም። ምክንያቱም ለፈጣሪዋ መልካም አቀባበልን እንዳላደረገች አውቃለሁኝ። የሊቨርፑል ደጋፊዎችም ያደረጉት ከዛ የከፋ ነው። ለእኔ የሚገባኝ ይህ አልነበረም። ምክንያቱም እኔ እዚህ ስቴዲየም ላይ ብዙ ነገሮችን ለዚህ ቡድን ሰጥቻለሁኝ። ብዙ የደስታ ጊዜያቶችን አሳልፌያለሁኝ። በዚህ ስቴዲየም ላይ ዋንጫዎችን ከፍ አድርጌ ስሜ ያውቃለሁኝ። ብዙ የማያልፉ ቀናቶችንም አሳልፌያለሁኝ። እኔ ከነሱ ጋራ ብዙ የጨፈርኩባቸው ቀናቶች ነበሩ። ያንን ረስተው ግን እነሱ ዛሬ የመለሱልኝ ነገር እጅግ በጣም በተቃራኒው ነው። እኔ ከነሱ የምጠብቀው ተነስተው አጨብጭበው ይቀበሉኛል ብዬ ስጠብቅ፣ እነሱ ግን ገና ቤንች ላይ ተቀምጬ እንኳን በፉጨታቸውና በስድባቸው ጆሮዬን ሲያደነቁሩኝ ነበረ። ይህ ለእኔ ደግሞ ይገባኛል ብዬ አላስብም። ወርቅ ላበደረ ጠጠር እንደሚባለው ሁሉ እነሱ የመለሱልኝ ይሄንን ነው። እኔ ግን ለዚህ ቡድን ለአመታት ብዙ የከፈልኩት ዋጋ አለ። ነገር ግን ደሜን እስከ መስጠት ሁላ ተጫውቼ ያለሁኝ እዚህ ቡድን ላይ። ይሄንን ግን እነሱ በወራት ውስጥ ረስተው አጸፋውን ሲመልሱልኝ እጅግ በጣም ተበሳጭቻለሁኝ። በእነሱ መከዳቴ እጅግ በጣም ያሳዝነኛል። ቡድኑን ግን እጅግ በጣም አድርጌ አከብረዋለሁኝ፣ እወደዋለሁኝ በማለት እንግዲህ የሊቨርፑል የቀድሞ ተጫዋች የነበረው አሌክሳንደር አርኖልድ ሀሳብ አስተያየቱን ሰጥቷል። ከትላንትናው ከሊቨርፑልና ከሪያል ማድሪድ ጨዋታ በኋላ እንደዚህ አይነት አጫጭር ስፖርት መረጃዎች እንዲደርሳችሁ እዚች ጋር ያለውን የፕላስ ምልክት እየተጫናችሁ ቤተሰብ ሆኑ። ይመቻችሁ።